ለየነው የኛ የክርስቲያኖች ጉዞ ሰቅለው ነው የገደሉት መስቀሉን ተሸክመን ልንጓዝ ነው እንዲህ አይነት ጉዞ ግን አይደለም ነውራችን የሚንከባለልበት ጉዞ ሃይማኖት እንደሌላቸው እንዲሁ ብቻ ቦታው ላይ ደርሰው እንደሚሄዱት አይነት አይደለም አውቀውስ ቢሆን ኖሮ የክብርን ጌታ ባሰቀሉትም ነበር ይላል አሁን ይሄን መስቀል እንግዲህ ተሸክመን ልንጓዝ ነው እና ባካችሁ እናስተው ይድረስ እንኳን ተጉዘን መተን ጉዟችን የቱሪስቶች አይነት ሆኗል 12ኛው ምዕራፍ በመስቀል ላይ የተሰቀለበት ስፍራ ነው 11ኛው ስፍራ ማለት ነው በዮሐንስ ወንጌል ምዕራፍ 19 ቁጥር 18 ላይ በዚያ ሰቀሉት ይላል በዚያም ሰቀሉት በጎልጎታ ማለት ነው ጎልጎታ የዕብራይስጥ ወይም የጥንት አረማይክ ቃል ነው የቃሉን ትርጉም የራስ ቅል ማለት ነው የራስ ቅል ማለት ነው በዚያ ስፍራ የአባታችን የአዳም ራስ ቅሉ እዚያ ስለነበረ እሱን ፍለጋ አምላካችን ኢየሱስ ክርስቶስ በማይከለ ምድር በጎልጎታ ተሰቀለ ማለት ነው አስቀድሞ ቅዱስ ዳዊት እንደዚህ ያለ ዘምሮ ነበር አስተውሉ የዳዊት መዝሙር እንዲህ ብሎ አምጥቶታል መዝሙር 73 ቁጥር 12 እግዚአብሔር ግን ከዓለም አስቀድሞ ንጉስ ነው በምድርም መካከል መድኃኒትን አደረገ ነው የሚለው እግዚአብሔር ግን ከዓለም አስቀድሞ ንጉስ ነው እግዚአብሔር ንጉስ ውእቱም ቅድመ ዓለም ብሎ አምጥቶታል በምድርም መካከል መድኃኒትን አደረገ ወገብረ መድኃኒተ በማይከለ ምድር ነው በምድርም መካከል መድኃኒትን አደረገ በምድር መካከል ቤት በቀራንዮ በጎልጎታ መድኃኒትን አደረገ መድኃኒት ሊሆነን መድኃኒት የሆነ አምላክ ኢየሱስ ክርስቶስ ተሰቀለ እዚያ ጊዜ የምድር ማይከል ጎልጎታ ቀራንዮ ነበረና የራስ ቅሉ የአዳም የራስ ቅል በዚያ ስፍራ ነው ያለው አሁን አስተውላችሁ ከሆነ ስለ ስቅለቱ ሲሳል ከስሩ ምን ታያላችሁ የራስ ቅል ታያላችሁ ልክ አምላካችን ኢየሱስ ክርስቶስ በተሰቀለበት በጎልጎታ ከታች የአዳም የራስ ቅል ያለበት ስፍራ አዳምና እኛ ልጆቹን ሊያድን በጎልጎታ ተሰቀለ ማለት ነው ይህ ነው እነሆ 12ኛው ምዕራፍ ማለት ነው 13ኛው ምዕራፍ ከመስቀል አውርደው የገነዙበት ስፍራ ነው የማታው ተማሪ የአይሁድ አለቃ ኒቆዲሞስና ደጉ የአርማትያሱ ቅዱስ ዮሴፍ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋ ከመስቀል አውርደው ከችንካር አላቀው በአዲስ በፍታ ገንዘው በአዲስ መቃብር የቀበሩበት ስፍራ ነው 13ኛው ከመስቀል አወረዱት ገነዙት የአርማትያሱ ቅዱስ ዮሴፍ ወደ ጲላጦስ ቀርቦ ሥጋውን ለመነ ይላል ዚያ የዮሐንስ ወንጌል ምዕራፍ 19 ቁጥር 38 ጀምሮ ተመዝግቧል አንበሳ የሰበረውን ማንም ደፍሮ አይቀርብም ንጉስም የገደለውን ያስገደለውን ማንም ደፍሮ አይቀርብም ግን የአርማትያሱ ቅዱስ ዮሴፍ ቀረበ ኒቆዲሞስም ቀረበ አው ለፍቅሩ ይሳሳሉ ይቃጠሉ ነበርና ሥጋውን ስጠን አሉ ነው ፈቀደላቸው ከችንካር አላቀቁ ከመስቀል አወረዱት በአዲስ በፍታ ገንዘው አዘጋጁት ይህ 13ኛው 14ኛውና የመጨረሻው ምዕራፍ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረበት ነው እንግዲህ እነኚህ ሶስቱንም አንድ ቦታ
አይታችኋል ብዬ ተስፋ አደርጋለሁ። ያላያችሁትም ደግሞ ታያላችሁ። የተሰቀለው እዚያው ጎልጎታ ቀራንዮ ነው አይደል? ከዚያ ወረድ ብሎ ደግሞ ምን አለ? የተገነዘበት አለ አይደል? ከዚያ በኋላ ደግሞ አይታችሁ እንደሆነ ከተገነዘበት ደግሞ አለፍ ብሎ ምን አለ? መቃብሩ አለ። ሶስቱም እዚያው የተያያዘ ነው እና እነኚህ ናቸው። በጎልጎታ ተቀብሯል። ከዚያም ከጎልጎታ ደግሞ 3 ቀንና 3 ሌሊት በመቃብር ካደረ በኋላ ሞትን ድል አድርጎ መግነስ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቶ ሞትን በሞቱ ሽሯል። ትንሳኤያችንን በትንሳኤው አብስሮልናል። እሱ ደግሞ በወቅቱ ይተረካል ማለት ነው። እግዚአብሔር አምላካችን በእውነት መከራውን እያሰበን በረከቱን እንድንቀበል ይርዳን። እንግዲህ ለኃጢአት ሞተን ለጽድቅ እንድንኖር ነው እሱ በዕፀ መስቀል ላይ ኃጢአታችንን የተሸከመው። ከአመፀኞች ጋራ ነው የተቆጠረው። ከወንጀለኞች ከወንበዴዎች ጋራ ነው የተቆጠረው። ለማሳሳት ሲሉ አንዱን ወንበዴ በቀኙ አንዱን ወንበዴ በግራ አድርገው እሱን ደግሞ መሃል ለመሃል ነው የሰቀሉት። ለማሳሳት ማለት ነው። ከዚያም የሚመጣው ይሄ ምንድነው? ወንበዴ። ከዚያም የሚመጣው ይሄ ምንድነው? ይሄም ወንበዴ። መሃል ያለው እሱማ አለቃቸው ለማሰኘት ማለት ነው። እንደዚህ አድርገው ነው በክፋት በግፍ በጥላቻ ሰቅለው የገደሉት። እሱ ግን የተሰቀለው ለኃጢአት ሞተን ለጽድቅ እንድንኖር ነው። ቅዱስ ጴጥሮስ በመልእክቱ ይህንን መዝግቧል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በዕፀ መስቀል ላይ ተሸከመ ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ የተመዘገበ ይልካል። ስለዚህ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ኃጢአታችንን በዕፀ መስቀል ላይ ተሸክሟል። አሁን ይህም መስቀል እንግዲህ ተሸክመን ልንጓዝ ነው። ከዚህ ከሊቶስጥራ በግሪኩ ይበጽሩ ወይም ገቦታ ወይም ገበጣ በዕብራይስጡ ወይም ጸፍጸፍ በግዕዙ ወይም ደግሞ ንጥፍ ድንጋይ ከተባለው ከዚህ ስፍራ የክርስቶስን የመከራ ጉዞ ልንጀምር ነው። አሁን መስቀሉን ተሸክመን ልንጓዝ ነው እና መስቀሉን ተሸክመን ስንጓዝ አምላካችን ያን ሁሉ መከራ የተቀበለው ለኃጢአት ሞተን ለጽድቅ እንድንኖር። አሁን ለኃጢአት መሞት አለብን። ለስጋ ስራ መሞት አለብን። እንደ በድል መሆን አለብን። ለጨለማ ስራ ለዲያብሎስ ፈቃድ እንደ ሞት መሆን አለብን። ለጽድቅ ስራ ለቅድስና ለንጽህና ለበጎ ስራ ለመንፈስ ቅዱስ ፍሬ ለእግዚአብሔር ፈቃድ ደግሞ ሕያው መሆን አለብን። አንዳንዶቻችን ሕይወት ተገላቢጦሽ ነው። ለጽድቅ ሙታን ነን፣ ለኃጢአት ደግሞ ሕያዋን ነን። ክፉ ለማሰብ ሕያዋን ነን፣ ክፉ ለመናገር ሕያዋን ነን፣ ክፉ ለመስራት ሕያዋን ነን። ብዙዎቻችን በዚህ ሕይወት አለን። ብዙዎቻችን ለዚህ እንፋጠናለን። በጎ ለማሰብ በጎ ለመናገር በጎ ለመስራት ግን ሙታን ነን፣ ይከብደናል፣ እንደ በድል እንሆናለን። ግን እሱ በመስቀል ላይ የተሰቀለው መስቀል ተሸክሞ የተንገላታው ለኃጢአት ሞተን ለጽድቅ እንድንኖር ነው። አምላካችን ፍቅሩን በልቦናችን ያሳድርብን። በእውነት ፍቅሩ የገባቸው ውለታው የገባቸው ቸርነቱን የቀመሱና ያጣጣሙ ማዳኑን ያዩ ለኃጢአት ሞተው ለጽድቅ ይኖራሉ። እውነቴን ነው የምላችሁ። አሁን ያጣነው እውነተኛ ፍቅር ነው ያጣነው። ፍጹም ፍቅር ነው ያጣነው። ምንልሳችን አንዳንዶቻችን ልማዳዊ ሆኗል። እዚህ ድረስ እንኳን ተጉዘን መተን
ጉዟችን የቱሪስቶች አይነት ሆኗል። እንዲህ አይነት ጉዞ ግን አይደለም። ይሄ መንፈሳዊ ጉዞ ነው። የነጻነት ጉዞ ነው። የህይወት ጉዞ ነው። መጥፎ ታሪካችን ለጥሩ የሚቀየርበት ጉዞ ነው። መርገማችን ለበረከት የሚገለበጥበት ጉዞ ነው። ነውራችን የሚንከባለልበት ጉዞ፣ የኃጢአታችንን ስርየት የምናገኝበት ጉዞ ነው እንጂ ሃይማኖት እንደሌላቸው እንዲሁ ብቻ ቦታው ላይ ደርሰው እንደሚሄዱት አይነት አይደለም። የተለየ ነው የኛ የክርስቲያኖች ጉዞ እና ባካችሁ እናስተውል። ምናልባት ብዙ ጊዜ እዚህ የመጣችሁ ትኖራላችሁ። እግዚአብሔር ፈቅዶላችሁ ቦታውን በተለያየ ጊዜ የረገጣችሁ እዚህ የደረሳችሁ ትኖራላችሁ። ደግሞ ለመጀመሪያም ጊዜ የመጣችሁ ትኖራላችሁ። ደግሞ መኖሪያችሁን ደግሞ እዚሁ ያደረጋችሁ ትኖራላችሁ። ከሞኝ ደጃፍ ሞፈር ይቆረጣል ይላሉ አባቶቻችን። አንዳንድ ጊዜ እንደዚህ ነው፣ አትጠቀሙበትም። አውቀውስ ቢሆን ኖሮ የክብርን ጌታ ባሰቀሉትም ነበር ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 8 ላይ። አውቀውስ ቢሆን ኖሮ አስተውለውስ ቢሆን ኖሮ የክብርን ጌታ ባልሰቀሉትም ነበር ነው የሚለው። አላወቁትም፣ አላስተዋሉትም። ሰቅለው ነው የገደሉት። ጲላጦስም እኮ መርምሮ ምንም አላገኘበት። አዎ ሄሮድስም ምንም አላገኘበት፣ ሄሮድስ አንቲፓስ። ነገር ግን ሁለቱም ምንም ባያገኙበት ህዝቡን ለማስደሰት ብለው ነው አሳልፈው የሰጡት። በቃ ህዝቡ ደስ እንዲለው በቃ ስቀለው ስቀለው ስቀለው፣ እኛ ምንም አንፈልግም፣ ምን ፈልገው የሱን መሰቀል ብቻ ነው። ሰቅላ አሳየን፣ ገላ አሳየን ነው በቃ። የሚያሳዝን ነው። ዛሬም ቢሆን የዓለም ዳኝነት ይሄን ይመስላል። በርባን፣ ወንበዴው፣ ማጅራት መቺው፣ ነፍሰ ገዳዩ፣ አዋቂው ይፈታ። ንጹህ አምላክ እንከን ማወጣለት ነውር ነቀፋ የማይገኝበት ኃጢአት ለባሪው የማይስማማው ይሰቀል። ዓለም እንዲህ ነው ዳኝነቷ። ምንም አዲስ ነገር የለም። እኛ ደግሞ በማወቅም ይሁን ባለማወቅ የክፎች ተባባሪ መሆን የለብንም። የጠላትን ሥራ መፈጸም የለብንም እና ማስተዋል አለብን። እውነተኞች ክርስቲያኖች መሆን አለብን። ክርስትና የሚጠሩበት ስም ብቻ አይደለም፣ የሚኖርበት ህይወት መሆን አለበት። ክርስትናን እንድንኖርበት ይርዳን።